ሰላም ጤና ይስጥልኝ ውድ የሴሌክት ዲና ቻናል ተከታታዮች እንዴት ቆያችሁ? ዛሬ ወደ ሀገራችን በረራ ልናደርግ ነው። ይሄው በታማኝነት ያዘዛችሁን ዕቃ በአጠቃላይ ሸክፌ መንገዴን ጀምሬያለሁኝ ማለት ነው። የኢትዮጵያ ኤርላይንን ምርጫችሁ አድርጉላለሁ። አሁን ፕሮሞሽን ላይ ነው ያለው፣ በቅናሽ ነው። እነዚህ አብረውኝ የምታዩቸው ልጆች በአጠቃላይ የነጋዴ ዕቃ የሚያቀርቡ ናቸው። እነሱንም ኮንታክት ማድረግ ትችላላችሁ በእኔ በኩል፣ እኔንም የምታዘኙን አደርሳለሁ ማለት ነው። እዚህ ጋር ሜትሮ ነው ያለው። ሜትሮ ማለት ልክ እንዴት ነው ዱባይ ላይ ስንንቀሳቀስ በባቡር እንደምንንቀሳቀሰው የኢትዮጵያ ኤርላይን ፕሌኑ ጋር ለመድረስ በሜትሮ ነው የምንገባና የምንሄደው ማለት ነው። አንዳንድ ፕሌኖች ላይ ዱባይ ላይ ምናምን ሌሎቹ ላይ ስንሄድ በባስ ነው የምንሄደው። እነዚህ ላይ ግን የኢትዮጵያ ኤርላይን ለመሄድ ግን በሜትሮ ነው የምንገባው። ትንሽ ረዘም ይላል መንገዱ፣ በሱ ገብተን ነው የምንጓዘው ማለት ነው። ልክ እዚህ ጋር ስንደርስ አስመዝነን ከጨረስን በኋላ ሜትሮ ውስጥ እንገባለን። ይኸው ፕሌን ውስጥ ተገኝተን ምግባችን ቀርቦልናል። ያው አስመርጠውኝ ከቺክንና ከሜት ቺክን መርጬ ነበር። እኔ ዳይትም እያረኩ ስለነበር በአጋጣሚ ኢትዮጵያ ኤርላይን ለዳይት ያበረታታል መሰለኝ የዳይት ነገሮች ነው ያዘጋጃቸው እና የኢትዮጵያ ኤርላይንን ምርጫቸው አድርጉ። 1650 ድርሃም ብቻ ፕሮሞሽን ላይ ነው ያለው። ደርሶ መልስ 1650 ድርሃም ነው። 23 እና 10 ኬጂ ማለት ነው የምትይዙት። እንደዛ አድርጋችሁ በሱ ተጠቀሙ። መያዝ የማትችሉትና የምትችሉትን ነገሮች ደግሞ በሌላ ቪዲዮ ሰራላችኋለሁ። በአብዛኛው ያው ፎሎ ሚያችሁ ላይ እነዚህ ሻምፖ፣ ኮንዲሽነር ምናምን እነዚህ ምላጭ፣ ጥፍር መቁረጫ ምናምን አትክተቱ። በሌላ ቪዲዮ የተሻለ አድርጌ ሰራላችኋለሁ ብዬ አስባለሁ። ሰው ሁሉ ተኝቷል። በቃ ምግብ ላይ ነው የተነሳው። እኔ ነኝ ቁጭ ብዬ የነበረው። እንዳልኳችሁ ኢትዮጵያ ኤርላይን የዳይት ምግብ አዘጋጅልኝ ያልኩት ይመስል የዳይት ምግብ ነው ያመጣልኝ። ትንሽዬ ሩዝ ናት ያለችው፣ ያው ቺክንና አትክልት አለው ማለት ነው። በዚህ መልኩ ተመግበን ኢትዮጵያ ኤርፖርት ደረስን። ሰላም ገብተናል። ይኸው ወረድን። ወደ ሻንጣችን ለመውሰድ እየተራመድን የነበርነው እዚህ ጋር በጣም ብዙ ሰው ነው የነበረውና ግማሹ እየሮጠ ሌላ ትራንዚት ለማድረግ ምናምን፣ እኛ ሻንጣችንን ለመውሰድ ወደዛ እየተጓዝን ነበረ እና ደስ ይላል በጣም አየሩ። ከዛ ከሐሩር ወጥተን እዚህ ቀዝቃዛ ላይ ስንመጣ ምን አይነት ደስ የሚል ስሜት እንዳለው እኔ አየር ሙቀት ከሙቀት እኔ ቀዝቃዛ አየር ነው የምወደውና በጣም ነው የተመቸኝ። እንግዲህ ኢትዮጵያ ኤርላይን ላይ ስትደርሱ ምንድነው የሚያስጠላችሁ ነገር? ኤርፖርት ስትደርሱ ሻንጣዬ በሰላም መጥቷል ወይ፣ ዕቃ ተወስዶብኛል ወይ፣ ቀረጥ እገባለሁ ወይ የሚል ነው የሚያሳስበው። ልባችሁ ድውዱ እያለ ነው የምትጠብቁት ማለት ነው። ያው እኔ እግዚአብሔር ይመስገን ምንም አልተቀረጥኩም፣ ግን ትንሽ አታግለው ነበር። አንዱ ሂጂ አንዱ ተቀራጭ እያለ ትንሽ አታግለው ነው የወጣሁት። ኪሎ ትክክል ነው፣ ግን እነሱ ያው ታውቃላችሁ የተደጋገመ ዕቃ ምናምን አይፈልጉምና ዕቃችሁን በትክክል ምን መያዝ እንዳለባችሁ አይታችሁ ሁሉን ነገር አስተካክላችሁ ይዛችሁ ነው እላለሁ። በተረፈ በጣም ነው ደስ የሚለው። ክረምት ላይ በተለይ ኢትዮጵያን እወደዋለሁ አየሩ፣ ምክንያቱም ዱባይ ላይ በጣም ሙቀት ስለሆነ ማለት ነው። በጣም ነው ደስ የሚለው። ለቻናሌ አዲስ የሆናችሁና አቀራረብ የተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። አመሰግናለሁ። ቻው